አዲስ የሆነ ቃል በየማለዳ አዲስ የሆነ ቃል አሁን አዲስ ነገር ይሰራል። ኢየሱስ ጌታ ነው እና ባለፈው እናንተ እንደተመለከታችሁ ብዙዎች ብቻ አይቷል ብዬ አምናለሁ። እና ፕሮፌት አራት ሰው ይለፍ የሚል ደብዳቤ ጽፌ አሁን እሰጣለሁ ያለ በኢየሱስም ይሄ ደብዳቤ ከአራት ሰዎች መካከል እኔም አሉኝ እኔም አልፎ ከሄደ ግን ያው በረከቱ ተካፋይ ይሆናሉ ብዬ ቅድሚያ ነው ዝግጁ የሆንኩት ማለት ነው። ግን ከአራቱ አልፈኝም እያልክ ነበር። አልፈኝም በቃ እያልኩ በቃ አሁን እዘጋጃለሁ ማለት ነው። እዚህ ጋር ስመጣ ቅድሚያ እዚህ ጋር ዘለቅ ወለድ እየተዘጋጀው ነበርኩ። ወደዛ ከሄደ ወደዛ መሩጬ ለመሄድ እየተዘጋጀው ነበር። እግዚአብሔር ምስክር በጣም ዝግጁ ሆኛለሁ ማለት ነው። እና እግዚአብሔር ይመስገን ለአንድ ሰው ሰጠ። ከዛ በኋላ ሁለተኛው ምንም ጠራኝ፣ በጣም ተሳካልኝ ማለት ነው። ኢየሱስ ጌታ ነው። ሃሌሉያ ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። እና ደብዳቤውን ጸልዮ በቃ አልፈሃል ብሎ ደብዳቤው ይልፍ የሚል ደብዳቤ ሰጠኝ፣ ጸለየልኝ። እሱ እሑድ ጠዋት ፕሮግራም ላይ ነው። ማታ የሆነ ዜና ሰማለሁ። አንድ ልጅ የሆነ 4,000 ብር ማለት እስከ 2 ሰዓት ማለት እስከ 1 ሰዓት እስከ 4 ሰዓት የሚሰራ ስራ አለ። እሱ 1,000 ብር እናገኛለን የሚል ንግግር ተናገረኝና ያንን ስራ አልሄድም፣ የማታ አምልኮ ገባለሁ። አልሄድም 1,000 ብር ይቅርብኝ አልፈልግም ብዬ የማታ አምልኮ ገባ። እስከ 4 ሰዓት የሚሰራ ስራ ነበረ ማለት ነው፣ እስከ ሌሊቱ 4 ሰዓት እና ያን ስራ አልሰራም ብዬ አምልኮ ገባሁኝ ማለት ነው። ከዛ አደርኩኝ። ሌሊት ወደ አንድ ማለት ጠዋት 12 ሰዓት ተኩል አካባቢ ስልክ ተደወለልኝ። ስራ ትገባለህ ወይ ተባልኩ። ስራ የት ነው? በዚህ ቦታ ነው። እሺ በቃ እሄዳለሁ፣ ዕቃም ቤቴ ስላለ እሄዳለሁ ምናምን ነገር አልኩኝ። ልጁ ደግሞ ደወለ ማለት ነው። በቃ ተነስቼ እየወጣሁ ነው ብዬ በቃ ዕቃውን አዘጋጅቼ ተነስቼ ወጣሁ። በቃ ስራ ሄድኩኝ። በቃ እንደሄድኩ ገባሁኝ። ቁርስ ምናምን የራሳቸው ጋበዙኝ። ከነሱ ጋር አታጨበጭም ማለት ስራ እኮ ፈልገህ ራሱ አታገኝም፣ ዞረ ራሱ አታገኝም። ደውሎ አጨናንቆ ና ግባ ብሎት ቁርስ ጋብዞት ስራ እና ስራ ገባሁኝ። እስካሁን ያው ስራ ላይ ነበርኩ። ዛሬ ራሱ ከሰዓት ግባ ጠዋት አሁን ለዚህ ፕሮግራም ስራ ቀሪቼ ጠዋት ነው ደውዬ የነገርኩት ማለት ነው። ማታ እነግራለሁ እያልኩ ነግሬ እመጣለሁ እያልኩ ልጁ ጠፋብኝ። ረስቼ መጣሁ። ከዛ ተኝቼ እያለሁ አይ ስራ አልገባም የሆነ ጉዳይ ገጥሞኛል አልገባም ስራ ብዬ ነገርኩት። ከዛ መልሶ ደውለኝና ከሰዓት በቃ ስራ ገባልኝ እባክህ አለ። አይ አልደርስም በቃ ዛሬ ማለት አልደርስም በቃ ብዬ እንትን አልኩኝ። እግዚአብሔርን አመስግኑልኝ። ለጌታ ታላቅ ክብር ጭብጨባ። እስኪ አጠገቤ ያለን ሰው ቃል ይውጣ